People killed inside the leasing office of Davern Park Apartments. He called the leasing office to cancel his parking contract, but was told he couldn't do that. Ramsey County prosecutors have now charged the man they believe shot and killed 3 people. የጉዳይ በኢትዮጵያ ስደተኞች ላይ ችግር ይፈጥራል። በሚኒሶታ ግዛት የተፈጠረው እጅግ በጣም አስደንጋጭና አሳዛኝ ነገር። ይህ ጉዳይ በኢትዮጵያ ቪዛ ኢሚግሬሽን ላይ የሚያመጣው ችግር ይኖር ይሆን? ኢትዮጵያ ዲያስፖራዎችስ ላይ ምን አይነት ተጽዕኖ ሊፈጥር ይችላል? በአሜሪካ ሚኒሶታ በምትገኘው ግዛት ላይ እንግዲህ አንድ እጅግ በጣም ልብ የሚሰብር እጅግ በጣም አሳዛኝ ዜና ተሰምቷል። ይህም ምንድነው? ኢትዮጵያዊ የ30 ዓመት ወጣት 3 አሜሪካ ዜጎችን እንግዲህ በመግደል ተጠርጥሯል ማለት ነው። እጅግ በጣም ልብ ይሰብራል። በጣም አሳዛኝ ዜና ነው። እንግዲህ ለዚህ መንስኤ አድርጎ ያቀረበው ወይንም ፖሊሶች ከያዙት በኋላ በሰጠው መረጃ መሰረት የመኪና ፓርኪንግ ጋራጅ ሊዝ እንግዲህ አልሰርዝም ስለተባለ እንደሆነ ገልጿል ማለት ነው። እንግዲህ ይህ አግሪመንት አሜሪካን ሀገር ሊዚንግ አግሪመንት አለ። ያንን ትፈርማላችሁ ለአመት ወይም ለ6 ወር እንግዲህ ዛ አግሪመንቱ ላይ እንደተጻፈው መሰረት ትፈርማላችሁ። ስለዚህ ያ ጊዜ እስከሚያልቅ ድረስ የመክፈል ግዴታ አለባችሁ። እንግዲህ በሱ ኬዝ ደግሞ $65 ለፓርኪንግ እንደሚከፍል አግሪ አድርጎ እንግዲህ ፈርሟል ሊዚንግ አግሪመንቱ ላይ ማለት ነው። በዚህም ምክንያት መኪናውን በመሸጡ ይህ ሊዚንግ አግሪመንት እንዲሰረዝለት ያቀርብላችኋል። ነገር ግን ተቀባይነት አላገኘም። በዚህ ብስጭት ውስጥ የገባው ጸጋብ እንግዲህ ሊዚንግ ኦፊስ ድረስ ሽጉጥ ይዞ በመሄድ እነዚህ 3 ግለሰቦች ላይ የግድያ ወንጀል ፈጽሞባቸዋል ማለት ነው። እንግዲህ ከነኚህ ከሞቱት ሰዎች 3 ሰዎች እነማን ናቸው? አንደኛው የ25 ዓመቷ ናንሲ ፉዌንቴስ ትገኛለች። ሁለተኛዋ ሟች ደግሞ የ56 ዓመቷ ዴና ሲልኮክስ እንዲሁም ሶስተኛው ሟች እንግዲህ የ43 ዓመቱ አደም ይገኝበታል ማለት ነው። በጣም አሳዛኝ ነው ይህ ዜና ለሁላችንም ኢትዮጵያ ዲያስፖራዎች በተለይ እጅግ በጣም አንገት የሚሰብር ነገር ነው። በተለይም ደግሞ በአሁኑ ሰዓት እንግዲህ ፎክስ ኒውስም የተለያዩ ዜናዎችም ላይ እንደሰማ ነው ጉዳዩ ከኢትዮጵያን ስደተኞችም ጋር ተያያዥነት የተገለጸ ነው እንግዲህ ያለው። እጅግ በጣም ያሳዝናል። ካስታውሱ እንደሆነ ሶማሊያን ስደተኞችም ላይ በተመሳሳይ መልኩ እንደዚህ አይነት ተያይዘው የተነገሩ እጅግ በጣም ብዙ ነገሮች ነበሩ። አሁን ደግሞ ኢትዮጵያ ስደተኞች ላይ እንግዲህ ይህ ለወደፊቱ ቪዛ ባን ላይ ተጽዕኖ ያመጣል ወይ የሚለውን የተከታተልኩኝ ማቀርብላችሁ ይሆናል ማለት ነው። በኢሚግሬሽን ስነ ስርዓቱ በቪዛ ስነ ስርዓቱ ላይ የኢትዮጵያውያን ስደተኞች ላይ ምን አይነት ተጽዕኖ ሊፈጥር ይችላል ከዚህ በኋላ ያለውን ነገር አቀርብላችኋለሁ። እንግዲህ ከሚኒሶታ በተነገረኝ መሰረት ጸጋብ አድማሱ የትራክ ድራይቨር እንደነበረ በወቅቱ ግን ስራ አቁሞ እንደነበርና የኔቪን መቀላቀል ፍላጎት እንዳለው እንግዲህ በደረሱኝ መረጃዎች መሰረት ማለት ነው ይሄንን አጣርቻለሁ። ጸጋብ አድማሱ እንግዲህ በሰዓቱ ይሄንን ወንጀል ከፈጸመ በኋላና ከተያዘ በኋላ ሌላም አንድ አያይዞ ምክንያት አቅርቦ ነበር። ይሄም ምንድነው? ለ7 አመታት ሚስቱን ከኢትዮጵያ ወደ ዩናይትድ ስቴትስ ኦፍ አሜሪካ ለማምጣት እጅግ በጣም ጥሩ ነበረ። ለ7 አመት ያክል ሞክሯል። በ2018 እሱ የአሜሪካ ሲቲዝን እንዳገኘም ተገልጿል። ነገር ግን ሚስትና ልጆቹን ወደ አሜሪካ ማምጣት አልቻለም ለ7 አመታት ያህል ማለት ነው። በዚህም ምክንያት ሚስቱ ዲቮርስ አድርገዋለች ወይም ደግሞ ተለያይተዋል። በትዳር አብሮ አይደለም ያለው ከሚስቱ ጋር ማለት ነው። እና ያም ብስጭት ውስጥ እንደከተተው
ገልጿል። በዚህ አጋጣሚ አንድ ማሳሰብ የምፈልገው ነገር ፕሮሰስ ላይ ያላችሁ ስፔሻሊ ኢትዮጵያ ሆናችሁ እዚህ ለመምጣት የሞከራችሁ ባልም ሆነ ሚስት ከዚህ ፕሮሰስ ያደረገላችሁ ሰዎች እባካችሁን እጅግ በጣም ትግስት ይጠይቃል እንደዚህ አይነት ፕሮሰስ። ይህ በእነዛ ሰዎች እጅ ቁጥጥር ስር ያለ ነገር አይደለም። ሁሉም ነገር ፕሮሰሱን ሲስተሙን ተከትሎ መሄድ ስላለበት ጊዜ ሊወስድ ይችላልና ኢትዮጵያ ያላችሁ ይገባኛል፣ እጅግ በጣም ከባድ ነው። ከጎረቤትም ከተለያዩ ከምታውቋቸው ሰዎች ፕሬዠር ይኖራል። እስካሁን አልሽም ወይ አለሽ የሚሉ እንግዲህ ተከታታይ ፕሬዠሮች ሊያጋጥማችሁ ይችላል። ነገር ግን በጣም ትግስት ማድረግ ያስፈልጋል። ምክንያቱም ያ ሰው እዚህ ያለው ሰው ችላ ብሎ ሳይሆን ፕሮሰሳችሁን ሲስተሙ ጊዜ ይወስዳል። ሁሉም ነገር ስቴፕ ባይ ስቴፕ ስለሚሆን ነው። እንግዲህ በዚህም አጋጣሚ ደግሞ ጸጋ ባድማሶ በዚህ ምክንያት እንግዲህ ሲስተሙንም እንደማይወደው በተናግሯል ገልጿል ማለት ነው። እጅግ በጣም አሳዛኝ ክስተት ነው በእውነቱ። እናም እንግዲህ በ$65 አማካኝነት አንደኛዋን ሟች 6 ጊዜ ሌላኛዋንም 6 ጊዜ ጥይት መተኮሱንም እንግዲህ ፖሊስ መረጃ ላይ ሰምተናል። አንደኛው ሟች ደግሞ በመስኮት ሊያመልጥ ሙከራ አድርጎ ነበር። ነገር ግን እሱንም 4 ጊዜ ተኩሶ ገሎታል ማለት ነው። ይህ እንግዲህ በካሜራ ዛካቢ በነበረው ካሜራ ታይቷል ማለት ነው ይህን ድርጊት እንደፈጸመ። ከዛ በኋላ እንግዲህ ድርጊት ከተፈጸመ በኋላ ለሩሜቱ ወይንም አብሮት አፓርትመንቱ ስለሚኖረው ጓደኛው ወይንም ሩሜቱ ምን እንደተፈጠረ አሳውቆት ስለነበር ሩሜቱ 911 ደውሎ ለፖሊስ አሳውቆ በማሳወቁ ምክንያት 911ም እንግዲህ ወይም ደግሞ ፖሊሶች ጸጋብን 200 ማይልስ ከተጓዘ በኋላ ነው በቁጥጥር ስር ያዋሉት መዋል የቻሉት። እሱም 200 ማይልስ የተጓዘው በ25 አመቷ ናንሲ የሷን መኪና ይዞ እንግዲህ ነበረ በሰዓቱ በተገኘበት ሰዓት ማለት ነው። እንዲሁም ደግሞ ፖሊሶች ባገኙት ሰዓት ልብሱን እንዳልቀየረና በያዘው መሳሪያ ወይንም ሽጉጥ ውስጥ ምንም አይነት ጥይት እንዳልነበረም ተገልጿል። እንግዲህ ብዙ ሽጉጥ እንግዲህ ለነኚህ ሰዎች ተጠቅሟል። በዚህ አጋጣሚ ደግሞ ለመላው ኢትዮጵያውያን ዲያስፖራዎች ማስተላለፍ የምፈልገው ነገር ምንድነው? እንደዚህ አይነት ነገሮች ሲያጋጥሙን ነገሩን ወደ ህግ መውሰድ እጅግ በጣም የተሻለ አማራጭ ነው። ምን ጊዜ ምንም አይነት ነገር ቢገጥመን ነገሩን በራሳችን እጅ ለመውሰድ መሞከር የለብንም እላለሁ። ይህ የኔ መልእክት ነው። እንግዲህ ይህ ጉዳይ ኢትዮጵያውያንን ዲያስፖራዎች ላይ እጅግ በጣም ተጽዕኖ ሊያሳድር ይችላል ከዚህም በኋላ። ምክንያቱም ገቨርነር ቲም ዋልስ እንግዲህ እንደምታውቁት ለስደተኞች እጅግ በጣም ተከራካሪ ነው ሚኒሶታ ላይ። አሁን ግን እንግዲህ ይሄ የዜና መውጣቱን ተከትሎ ምን እንደሚፈጠር ከዚህ በኋላ አብረን የምናየው ይሆናል ማለት ነው። እንግዲህ የኢሚግሬሽን ስነ ስርዓቱ ላይ በቪዛ ስነ ስርዓቱ ላይ እንዲሁም ደግሞ በቪዛ ቦንድ ለመቀነስ እንግዲህ ሂደት ላይ ነበሩ። አሁን ግን ይህንን ዜና መውጣቱን ተከትሎ ምን ይፈጠራል የሚለውን አብረን እንከታተላለን። እኔም ይዤላችሁ መቀርብ ይሆናል። እንግዲህ ይህ ወንጀል እጅግ በጣም ከባድ ከመሆኑ የተነሳ የዋስ መብት ተከብሮለታል። ነገር ግን የዋስ መብቱ ቢከበርለትም ያ በ10 ሚሊዮን ብር ብቻ ዋስ መብት መውጣት እንደሚችል ተነግሯል። ይህ ማለት እንግዲህ ያው ለመውጣት እጅግ በጣም ከባድ ነው ይህንን ገንዘብ ለመክፈል። ነገር ግን አሁንም እንደ ጠበቃው ይወሰናል። ይህ ውሳኔ ይቀየራሉ አይቀየርም ወይ አብረን የምናየው ይሆናል። እንግዲህ 10 ሚሊዮኑ ይቀነስለታል ወይስ አይቀነስለትም የሚለውን እንግዲህ አብረን ዝርዝሩን እናያለን። ባልሳለፍነው ማክሰኞ ሙሉ የአፓርትመንቱ ሰዎች አበባው ይዘው ሚሞሪያል ፎቶአቸውን አድርገው ሀዘናቸውን ሲገልጹ ቆይተዋል። እጅግ በጣም ያሳዝናል። እኔም እንግዲህ ለተጎዱት ቤተሰቦች መጽናናቱን እመኛለሁ።
ቪዲዮውን ተመልክታችሁት ሊሆን ይችላል ካልተመለከታችሁት እዚህ ላይ አስገባላችኋለሁ This is a tough day. Try to hold it together. When you're 86 years old and you spend the morning talking to the coroner, it's tough. Very tough. ዴና ቤተሰቦችም ስለ ዴና መልካምነት ስለ ዘመዶቹ ያላትን ለልጆችም ነበሯት እሱን ሁሉ አያይዘው እንግዲህ ሀዘናቸውን ሲገልጹ ቆይተዋል። እናም ይህ አሳዛኝ ክስተት እንግዲህ ለቤተሰቦቻቸው ሁሉ ሀዘን ጠባሳ ጥሏል። የሱም ቤተሰቦች እንግዲህ አሁን ላይ ምን እየተሰማቸው እንደሆነ ማወቅ ከባድ አይሆንም። እጅግ በጣም ያሳዝናል። እኔም እንግዲህ ለቤተሰቦቻቸው መጽናናትን እየተመኘው በዚሁ ጨርሳለሁ ማለት ነው። ለሁላችሁም ኢትዮጵያውያን ኢትዮጵያ ዲያስፖራ መልካም ጊዜ